ዛሬ 21 ካራንት ባህሬን ወርቅ የ2.5 ግራም ወርቅ ዋጋ ስንት ነው? ከሁሉ ነገሩ መስንእያ ደሪባ ሁሉንም ነገር አጠቃሉ ሙሉ ዋጋውን ስንት ነው? ዛሬ እንግዲህ 21 ካራንት 46 ዲናር ነው የሚሸጠው። ሙሉ ዋጋው የ2 ነጥብ አጠቃላይ ስንት ነው የሚሸጠው የሚለው ነገራችሁ ይሆናል ማለት ነው። መስንእያ ደሪባ ሁሉ ነገር በስማችሁ አድርጋችሁ ስንት ነው ሙሉ ዋጋውን የሚለው ነገራችሁ ይሆናል ማለት ነው። እንግዲህ ይሄንን የምትመለከቱት የአንገት ሀብል በጣም ቀለል ያለ የአንገት ሀብል ነው። በጣም ደግሞ ጥሩና ተመራጭ የሆነ የአንገት ሀብል ነው። ዲዛይኑ ራሱ በጣም ቆንጆ ነው። የድሮዎቹ ሆኖ ሁሌም ደግሞ ሁሉም ሰው የሚወደው እንትን ነው ማለት ነው። እንግዲህ ዛሬ 2.5 ግራም 153 ዲናር ነው ማለት ነው ባህሬን ላይ ማለት ነው። እንግዲህ 1 ግራም 46 ዲናር ነው ብያችኋለሁ። ስለዚህ 21 ካራንት ነው 153 ነው ማለት ነው። ሙሉ ሁሉንም ነገር አጠቃሉ 1 ግራም ደግሞ ልግዛ ብትሉ 64 ዲናር ነው የሚመጣው ማለት ነው። ሁሉ ነገር አጠቃሉ ወደ 64 ዲናር ይመጣል ማለት ነው። ውድ ቤተሰቦቼ እንግዲህ ይሄንን የምትመለከቱት ቆንጅዬ የአንገት ሀብል ነው። እኔ ብዙ ጊዜ ማሳያችሁ ያው ቀለል ያሉ ናቸው። ነገር ግን ዲዛይናቸው ደግሞ መግዛት የምትወዷቸው የሚጠቅሙ ጥሩ የሆኑ ዲዛይኖችን ነው እያሳየዋችሁ ያለው ማለት ነው። እንግዲህ ወደ ዋጋው ደግሞ ስንመጣ ዛሬ ባህሬን ላይ 24 ካራንት ባህሬን ወርቅ 53 ዲናር እየተሸጠ ይገኛል። 21 ካራንት ባህሬን ወርቅ 46 ዲናር እየተሸጠ ይገኛል። 22 ካራንት ባህሬን ወርቅ 48 ዲናር እየተሸጠ ይገኛል። 18 ካራንት ባህሬን ወርቅ 39 ዲናር እየተሸጠ ይገኛል። ባህሬን ላይ ያለው የወርቅ ዋጋ ይሄንን ይመስላል ማለት ነው ውድ ቤተሰቦቼ። እንዲሁም አሜሪካ ላይ ዛሬ 24 የባህሬን ወርቅ 141 ዶላር እየተሸጠ ይገኛል። 21 ካራንት ባህሬን ወርቅ 122 ዶላር እየተሸጠ ይገኛል። 22 ካራንት ባህሬን ወርቅ 128 ዶላር እየተሸጠ ይገኛል። 18 ካራንት ባህሬን ወርቅ 105 ዶላር እየተሸጠ ይገኛል። ዛሬ አሜሪካ ላይ ያለው የወርቅ ዋጋ ይሄንን ይመስላል ማለት ነው። ሳውዲ አረቢያ ላይ ዛሬ 24 ካራንት ባህሬን ወርቅ 530 ሪያል እየተሸጠ ይገኛል። 22 ካራንት ባህሬን ወርቅ 483 ሪያል እየተሸጠ ይገኛል። 21 ካራንት ባህሬን ወርቅ 461 ሪያል እየተሸጠ ይገኛል። 18 ካራንት ባህሬን ወርቅ 395 ሪያል እየተሸጠ ይገኛል ማለት ነው። ይሄንን ደግሞ ሳውዲ አረቢያ ላይ ያለው የወርቅ ዋጋ ነው ማለት ነው ውድ ቤተሰቦቼ። ዛሬ አረብ ኤሚራት ላይ 24 ካራንት ባህሬን ወርቅ 524 ድርሃም እየተሸጠ ይገኛል። 22 ካራንት ባህሬን ወርቅ 478 ድርሃም እየተሸጠ ይገኛል። 21 ካራንት ባህሬን ወርቅ 456 ድርሃም እየተሸጠ ይገኛል። 18 ካራንት ባህሬን ወርቅ 391 ድርሃም እየተሸጠ ይገኛል ማለት ነው ውድ ቤተሰቦቼ። ይህንን በነገራችን ላይ ደሪባ መስንእኛ ምንም ነገር የሌለው የ1 ግራም ዋጋ ብቻ ነው ማለት ነው። አሁን የነገርኳችሁ የአረብ ኤሚራት ነው ማለት ነው። ኳታር ዛሬ 24 ካራንት ባህሬን ወርቅ 532 ሪያል እየተሸጠ ይገኛል። 22 ካራንት 485 ሪያል እየተሸጠ ይገኛል። 21 ካራንት 463 ሪያል እየተሸጠ ይገኛል። 18 ካራንት 397 ሪያል እየተሸጠ ይገኛል ማለት ነው። ይህ ደግሞ ኳተር ላይ ያለው የወርቅ ዋጋ ነው ማለት ነው ውድ ቤተሰቦቼ። ኩዌት ዛሬ 24 ካራንት ባህሬን ወርቅ 44 ዲናር እየተሸጠ ይገኛል። 22 ካራንት 40 ዲናር እየተሸጠ ይገኛል። 21 ካራንት 38 ዲናር እየተሸጠ ይገኛል። 18 ካራንት 33 ዲናር እየተሸጠ ይገኛል ማለት ነው ውድ ቤተሰቦቼ። ይህ ደግሞ የኩዌት ያለው የወርቅ ዋጋ ነው ማለት ነው። ዛሬ ካናዳ ላይ 24 ካራንት ባህሬን ወርቅ 201 ዲናር እየተሸጠ ይገኛል። 22 ካራንት ባህሬን ወርቅ 183 ዶላር እየተሸጠ ይገኛል። 21 ካራንት ባህሬን ወርቅ 175 ዶላር እየተሸጠ ይገኛል። 18 ካራንት ባህሬን ወርቅ 150 ዶላር እየተሸጠ ይገኛል ማለት ነው ውድ ቤተሰቦቼ። ዛሬ ካናዳ ላይ ያለው የወርቅ ዋጋ ደግሞ ይሄንን ይመስላል ማለት ነው ውድ ቤተሰቦቼ። ሁሌም ቢሆን ወርቅ ስትገዙ
ሁሉንም ቦታ ጠይቃችሁና ዞራችሁ በደንብ አይታችሁ ነው መግዛት ያለባችሁ ማለት ነው። ስትገዙ ሁሌም ነገር ጥንቃቄ አድርጋችሁ አይታችሁ ሁሉን ነገር አረጋግጣችሁ ነው መግዛት ያለባችሁና ዲዛይኑን ራሱ አመራረጥ ሁሌም እንደምላችሁ ቆንጆ ዲዛይን መርጣችሁ መግዛት አለባችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ኦገስት 10 ያለው የወርቅ ዋጋ ይሄንን ይመስላል ማለት ነው። ነገ ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ። ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።